ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ ይዤላችሁ የመጣሁት ውዶችዬ የጭንቀት ህመም ምልክቶችና መፍትሄዎቻቸው የሚል ነው ይዤላችሁ የመጣሁት ማለት ነው። ካነበብኩት ነው ማለት ነው ውዶችዬ። አንዳንድ ለማንበብ የማይመቻቸው እንዲሁም ማንበብ የማይችሉ ስለሚኖሩ ብዬ ነው ይዤላችሁ የመጣሁት እና ወደ ንባቡ የጭንቀት ህመም። ጭንቀት የሰው ልጅ ከሚሰማው የተፈጥሮ ስሜት ውስጥ አንዱ ሲሆን በዕለት ዕለት ኑሮውን በተለያዩ ምክንያቶች ሊጨነቅ ይችላል። ጭንቀት በፍርሃት የሚገለጽ የስሜት አይነት ነው። የጭንቀት ህመም ከመደበኛ ወይም ከተለመደው ጭንቀት የተለየ ደስ የማይል ፍርሃትና የፍርሃት መነሻ ምክንያታዊ ሳይሆን ሲቀር እንዲሁም ጭንቀቱን መቆጣጠር ሲያቅት የዕለት ከዕለት ክዋኔዎችን ለመከወን ሲከብድ ረዘም ላለ ማለትም 6 ወርና ከዚያ በላይ ጊዜ በተከታታይ ቀጣይነት ኑሮት ሲቆይ የጭንቀት እክል እንደሚባል ባድሬትድ በዋናው ጤና የቴሌቪዥን ፕሮግራም ላይ ቀርበው ማብራሪያ የሰጡት በይርጋለም ሆስፒታል ሕክምና ኮሌጅ የስነ አእምሮ መምህርና በሐዋሳ ዘጸአት የአእምሮ ሕክምና መስራት ከነአን በለጠ ያስረዳሉ። የሰውነት በላብ መጠመቅ፣ ትንፋስ ማጠር፣ ራስ ምታት፣ የልብ ምት መጨመር፣ የድካም ስሜት መጨመር እና ሌሎችም መሰል ምልክቶች የጭንቀት ህመም የተለያዩ መግለጫዎች እንዲሁ የስነ አእምሮ መምህራን ይጠቀሳሉ። የጭንቀት ህመም መንስኤዎች ምንድን ናቸው? ከስነ ልቦና ጋር የተያያዘ ከልጅነት ጀምሮ ያለ የአስተዳደግ ተጽዕኖ፣ ስነ ህይወት ወይም ባዮሎጂካል ማለትም በዘር አእምሮ ለተለያዩ ተግባራት በሚጠቀሟቸው ኬሚካሎች አመመጣጠን እና አእምሮ ውስጥ ያለ መዋቅር ከተለመደው ቅርጹ ሲቀያየር እንዲሁም የአካላዊ ጾታውና ንግግር ጥቃቶች፣ የተለያዩ የኮካይን፣ ሲጋራ፣ ሌሎች የአደንዛዥ እጽ ሱሶች። የስነ አእምሮ መምህር የተለያዩ የጭንቀት ህመም አይነቶች እንዳሉ አንስተው አብዛኛው ጊዜ በሕክምና ከሚያጋጥሙ ህመም አይነቶች ውስጥ አንዱ አጠቃላይ የጭንቀት ህመም ሲሆን በብዛት ታማሚዎቹም በአንድ ጊዜ ስለ ብዙ ነገሮችን የማሰብና መጨነቅ መሞከር ከሚታይባቸው አንዱ ምልክት እንደሆነ ያብራራሉ። ከዚህ ጋር ተያይዞ እንቅልፍ አለመተኛት፣ ከተኙ በኋላ ቶሎ መንቃት፣ ቶሎ መንቃት፣ አንድ የጀመሩትን ነገር ላይ ትኩረት አድርገው ለመጨረስ መቸገር፣ የሰውነት መገጣጠሚያ ክፍሎች ላይ የመዛል ስሜት ይታይባቸዋል። ለጭንቀት ህመም አጋላጮች ከሚጠቀሱት መካከልም ጭንቀቱን ያሸለኛል በሚል ምክንያት የሚወሰዱ የአልኮል፣ ሲጋራ እና ኮካይንና የመሳሰሉ ሱሶች እንዲሁም ደም ግፊት፣ የልብ ህመምና የሆርሞን መቀያየር አንዱ በሽታ ለአንዱ አጋላጭና ጭንቀቱ በራሱ የነበረውን ችግር ሊያባብሰው እንደሚችል ያስረዳሉ። ይህ አጠቃላይ የጭንቀት ህመም የምንለውና ሌሎችን የጭንቀት እክል አይነቶች መሆኑን ከሚያረጋግጥባቸው
መንገዶች አንዱ የህመም ምልክቶች ለተከታታይ 6 ወርና ከዚያ በላይ ሲቆዩ የእክሉ ተጠቂ እንደሆኑ መታወቅ ይችላል። በዚህም ጊዜ ወደ ሕክምና መሄድ እንደሚያስፈልግና ህመሙ ዝም ከተባለ ታማሚው ብቻውን ከማውራት እስከ እብደት እንደሚያደርሰው የስነ አእምሮ መምህራን ይናገራሉ። እንደ የስነ አእምሮ መምህር ከናን በለጠ ገለጻ ህመሙ በብዛት ከወንዶች ይልቅ ሴቶች ተጋላጭነታቸው ከፍ ያለ እንደሆነና በሀያዎቹ ዕድሜ ክልል ያሉ ሰዎች እንደሚጠቁ የዓለም ጤና ድርጅት ጥናቶችን ያመለክታሉ። እንደ የዓለም ጤና ድርጅት ጥናት የጭንቀት ህመም ለተለያዩ ህመም የማጋለጥ እድልን እንደ ደም ግፊት ወይም ስትሮክ፣ የጨጓራ ቁስለትና ተጓዳኝ የጤና እክሎች የማጋለጥ እድልን እንደሚጨምር ያመለክታል። የማህበረሰብ ግንዛቤ እና የህክምና መፍትሄዎቹ እንደ ስነ አእምሮ መምህር ከናን በለጠ ገለጻ ለጭንቀት ህመም ማህበረሰቡ የሚሰጠው ግንዛቤ አናሳ መሆኑን፣ ህመሙን እንደ ህመም ያለመቁጠር ብሎም ከመንፈሳዊ ጋር አያይዞ መረዳት፣ ታካሚዎቹ ህክምናውን በሚሰጥበት ቦታ መታየት እንዲሁም ማንነታቸውን እንዳይታወቅ የመፍራት ችግሮች እንዳሉ ይናገራሉ። የተለያዩ የጭንቀት ህመሞችን እንደ ህመማቸውን አይነት ምልክት በተደጋጋሚ የሚታይባቸው መሆኑ ሲረጋገጥ የህክምና ባለሙያ ጋር ቀርቦ በማማከር የትኛውን አይነት እክል ነው የሚለውን በመለየት በባለሙያ ሐኪሞች ተለይቶ በመዋጥ መድኃኒት ወይም ክኒን ወይም የንግግር የህክምና መንገዶችን እንደ ማንኛውም ህመም በመታከም ወደ መደበኛ ጤንነት መመለስ እንደሚችል ይመከራሉ። የጭንቀት አካላዊ ምልክቶች የልብ ምት መፍጠን ወይም መጨመር፣ የትንፋስ ማጠር፣ በጭንቀት ጊዜ የጡንቻዎችን መወጠር፣ መንቀጥቀጥ፣ የድካም ስሜት፣ እረፍት ማጣት እና የመሳሰሉ አካላዊ ምልክቶችን ሊያስከትል ይችላል። ስሜታዊ ምልክቶች ከልክ በላይ ማሰብ ወይም በሀሳብ መሄድ፣ የመረበሽ ስሜት፣ ሊመጣ ያለ አደጋ እንዳለ መሰማት፣ ጭንቀት ለመቆጣጠር መቸገር፣ የጥፋተኝነት ስሜት መሰማት ያካትታሉ። ጭንቀት የሚቀንሱ ነገሮች ለማስወገድ ፍላጎት መኖር። ሌሎች ምልክቶች የምግብ መፍጨት ችግር፣ ላብ፣ ፍርሃት፣ የድካም ስሜት፣ የእንቅልፍ ማጣት፣ ድንጋጤ እና የትኩረት ማጣት ችግሮችን ሊያካትቱ ይችላሉ። ጭንቀቱ ከቀጠለ ወይም በዕለት ዕለት ህይወቱ ላይ ተጽዕኖ እየፈጠረ ከተቸገሩ መመሪያ እና ድጋፍ ለማግኘት የጤና ባለሙያ ወይም ሐኪም ማማከር አስፈላጊ ነው። እና ውዶችዬ ዛሬ ይዤላችሁ የመጣሁት የጭንቀት መንስኤዎች እና መፍትሄዎቻቸው የሚል ነው እና ትንሽ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ውዶችዬ ጠቃሚ ይሆናል ብዬ ነው ይዤው የመጣሁት እና በሌላ ጊዜ ደግሞ በሌላ ትምህርት ጽሁፍ ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በአዲስ ቪዲዮ እስከምንገናኝ መልካም ቀን፣ መልካም ምሽት ይሆንላችሁ። ባይ ባይ።